ቲክቶክ ላይ ከመቶ ሺህ ፎሎወር በላይ ማግኘት ይቻላል በአጭር ጊዜ ውስጥ? የአብዛኞቻችን ጥያቄ ነው። በዛሬው ቪዲዮ በአጭር ጊዜ ከመቶ ሺህ ፎሎወር በላይ ያገኘው ቲክቶከር ጋር ነው የምንሄደው። ታዲያ ይህ ቲክቶከር እንዴት በአጭር ጊዜ ከመቶ ሺህ ፎሎወር በላይ እንዳገኘ ይነግረናል፣ ያስረዳናል። በተጨማሪም ቲክቶክ ላይ የምናየው ህይወት አጓጊ ነው። አብዛኞቻችን የምንመኘው ህይወት ነው። ህይወት እውነት ነው ወይስ ውሸት ነው? በዚህ ቪዲዮ ምናየው ይሆናል። ቪዲዮን እስከመጨረሻው ማየት እንዳይዘነጉ። ቪዲዮ እንደተወዱት ስለማልጠራጠር ላይክ እና ሰብስክራይብ ማድረግ እንዳይነሱ። ወደ ቪዲዮ እንሂድ። ሰላም ውድ ተመልካቾቼ፣ ሁኩ ላይ እንደነገርኳችሁ እንግዲህ ታዋቂው ቲክቶከር ጋር ነው የምሄደው። ታዲያ የታዋቂ ቲክቶከር ኢንተርቪው እንዳደረገው ይፈቅድልኛል ወይስ ያባረኛል? አብረን ምን ይሆናል እስቲ። እሺ፣ ታዋቂ ቲክቶከር ቤቱ ጋር ደርሻለሁ። እንግዲህ ቤት እንደምትመለከቱት ቤቱ ያ ነው። እስቲ እሺ ይለኛል አይለኝም? እስቲ አብረን እናየዋለን። እስቲ እንግዲህ እንደምትመለከቱ ከፍቶልኛል። ዳጊ ፒስ ነው። ኢንተርቪው ላረግ ነበርና፣ እሺ ፈቃደኛ ነህ? ግቡ፣ ችግር የለውም። በኮንግራ ገብተናል። እንግዲህ አሁን እየገባ ነው። ኢንተርቪው ልናረግ ነው ማለት ነው። አብራችሁ ቆዩ። A few moments later እሺ ዳጊ ፈቃደኛ ሆኖ ኢንተርቪው ልናረገው መተናል። እሺ ለማያውቁ ሰዎች እስቲ ራስን አስተዋውቅልን ዳጊ። እኔ ዳግም እባላለሁ። በቲክቶክ ስሜ ደግሞ አያም ዳግም። እሺ ጥያቄያችን የሚሆነው የመጀመሪያ ቲክቶክ ለመስራት ምን አነሳሳ? እስቲ በዛ ሰዓት ማን ነው? በርጠሚውስና ለዋልን ነበር በጣም ማየው ድሮ። በሰው ስልክ ነው ስልክ አልነበረኝ። ከዛ በቃ እነሱን አይ ነበረ። የሆነ ሰዓት ላይ ዝም ብዬ ጀመርኩ ምናምን። ጥሩ አልነበረም አጀማመሬ። አጠፋለሁ ድጋሜ እንትን እላለሁ ምናምን። ከዛ በቃ የሆነ ሰዓት ላይ ወጣ፣ እንዴት እንደወጣ ባላውቅም። ከዛ ግን አጠፋ አካውንቴ። ቲክቶክ ከጀመርክ ምን ያህል ጊዜ ሆኗል? እስቲ ዳጊ ንገረን። አሁን የምሰራበት አካውንቴ ከተከፈተ ኦልሞስት 2 አመት ሊሆነው ነው። 2 አመት። ከዛ በፊት የነበረው አንዳንድ 3 አመት ምናምን ይሆነዋል። ወይም ረዥም አመት ነው። አብዛኛው የኢትዮጵያ ቤተሰቦችን እንደምናውቀው ከሆነ እንደዚህ ቲክቶክ ሶሻል ሚዲያ ምናምን ስንጀምር ፑሽ አያደርጉንም እና የአንተ ቤተሰብ ምን አይነት አስተያየት ነበር የሚሰጥ በዛ ሰዓት? እስቲ ንገረን። ትምህርትን ተማር። እኔ ኦልሞስት አቋርጬ ነበር። የሆነ ሰዓት ላይ ደግሞ ሙሉ ለሙሉ ክላስ ነው እና ትምህርት ተማር ነው ሁሌ በቃ። ትምህርት ስታቋርጥ ምን አይነት አስተያየት ነበራቸው በዛ ሰዓት? ምንም እኔም ያዋዛል ነበር፣ ደረቅ ነበርኩኝ። እኔ ያመንኩትን ነው ማድረገው። አቆምኩት። ጊዜ የሆነ ሰዓት ላይ ተመለስኩኝ ወደ ክላሴ። እንዴት እንደዚህ አይነት ቪዲዮ ኮንቴንቶችን ልትሰራ ቻልክ? እስቲ ንገረን። ያ እንደነገርኩ በርጣሚውስና ሉአል የሚሰሩት ነገር አይ ቲንክ ከኔ ጋር ትንሽ ይቀራረባል። የሉአል ሞር ደግሞ እና ይሄ ቤተሰብ ላይ ያለ ስለሆነ አብዛኛው ቤተሰቦች ውስጥ ያለ ነገር ነው እና ዝም ብዬ ስለሚያስደስተኝ ምናምን ዝም ብዬ ሰራሁት ምናምን ተወደደ። እንደምናውቀው ከሆነ ከ100 ሺህ ፎሎወር በላይ ያለው ቲክቶከር ነው እና እንዴት በአጭር ጊዜ ከ100 ሺህ ፎሎወር በላይ ልገባ ቻልክ? እስቲ አሁን ቲክቶክ ለሚጀምሩ ሰዎች እንዴት በአጭር ጊዜ ከ100 ሺህ ፎሎወር በላይ እንደሚገቡ እስቲ ንገረን። ምንድነው ይሄ ቲክቶክ ላይ እንትን ለማለት የራሳችንን ስሜት ብቻ መከተል አለ። ይሄ የሰውን ኮሜንት ምናምን ምናምን ከሆነ ጭራሽ የመፖሰት ሞራልም አይኖረንም እና ራሳችሁን ብቻ ተከተሉ። የራሳችሁ የምትፈልጉትን ነገር ብቻ አድርጉ። ከዛ የማይሳካበት ምንም ምክንያት የለም። እሺ ከዳጊ ጋር እንደዚህ አይነት ቆይታ እያሳለፍ እንገኛለን። እስቲ አሁን ዳግም ከሚሰራቸው ኮንቴንቶች ውስጥ አንዷን ቪዲዮ እንይ እስቲ። አንቺ ስልክ እንዴት ነው ሰይናልሹ? እናትሽ እንካንተ አንብበው ምን እያወራች እንደነበር ምን እሷ ላይ ታፈጣለን አይደል? እንዴ አንብብልኝ አልኩ። አንብበው። እሺ ማይ የኔ ፍቅር ዛሬ አንገናኙ አላት። ከዛ እሷ እቤት ምን ብዬ እወጣለሁ የኔ ፍቅር አለችው አላት። እንደምን ብለሽ ውጪ አይንሽን ሊያው የኔ ፍቅር አላት እሱ። ከዛ እሷ የጓደኛዬ አባት ነው ተብዬ እወጣለሁ አለችው እሷ።
ከዛ አፈቅርሃለሁ እኔም አፈቅርሻለሁ ተባባል። ቆይ አንቺ ውልጋት ቆይ ነኝ እንግዲህ እንደተመለከትነው ይሄን ቪዲዮ እንዴት ልሰራው ቻልክ? አብዛኛው የምሰራው ቪዲዮ ከኢትዮጵያ ማህበረሰብ ጋር የሚገናኝ ቪዲዮ ነው ብለሃል እና እስቲ እንዴት ልሰራው ቻልክ? እስቲ ንገረን ሞመንቱን። ምንድነው ይሄ? እኛ ቤት ውስጥ ያለ እንትን ነው ይሄ ምንድነው ስሙ? ታላቅ እህት ምናምን ስትኖር በጣም ትቆጣጠራለች ምናምን፣ ወንድም ያቃጥርባታል ምናምን። ይሄ ደግሞ አብዛኞቹ ቤት ውስጥ ያለ ነገር ነው ኮመንት ላይ እንደምረዳው ከሆነ። እና ጸጥ ብዬ ሳውንዱ ምናምን ስሰማው የሆኑ ፈረንጆች ምናምን ይሰሩበት ነበረ ቴክስት እንትን እያሉና ጸጥ ብዬ ዝም ብዬ አጋጣሚ ሰራሁት። እና አጋጣሚ ደግሞ የሁሉም ሰው ቤት ባህሪ ሆኖ ተገኘ። የእውነተኛ አሁንኛ ቤት ያለ ያክል ነው የተሰማኝና በጣም አዝናኝ ቪዲዮ ነው። እኛ ምንድነው እናቴ እናንተ ቤት ምን ታደርጋለች ነው ይሉኛል ብዙ ጊዜ ኮመንት ላይ። እሺ ስኬታማ ከመሆን በፊት ቲክቶክ በቃኝ ብለህ ያቆምክበት ሞመንት ነበር በዛ ሰዓት? እስቲ ንገረን። በጣም ብዙ ጊዜ ነው አቆሜ ነበረው። አቆማለሁ መልሼ ከፍታለሁ ቲክቶክ ምናምን። ይሄ መጨረሻ ያቆምኩ ሰዓት ነው። ይሄ አክስቴ 10 ብር ስጪኝ የሚል ቪዲዮ ነበረኝ፣ የመጀመሪያው የታየው ቪዲዮ ማለት ነው። እሱን ፖስቼ በቃ አስጠላኝ ምናምን ብዬ አቆሜው። በስንተኛው ቀን ስገባ በጣም እንትን ብሎ 200,000 ሰው አይቶታል። ከዛ ድጋሜ ደልቼ ቲክቶኩን ድጋሜ ያወረድኩት 400,000። ከዛ በቃ ወጣ ሙሉ ለሙሉ። ከዛ በኋላ የምሰራቸው ቪዲዮዎች በሙሉ ቫይራል ሆኑ። ከዛ በፊትም በጣም ብዙ ጊዜ ተስፋ ቆርጫለሁ፣ ግን ይሄ የመጨረሻው ነበር። ናሁ ቲቪ ላይ ቀርበሃልና እዛ ላይ ቀርበህ ምን አይነት ስሜት ነበር የተሰማ ሲጠሩ ኢንተርቪው እናድርግ ምናምን ብለው ሲጠሩ? ኢንተርቪው ይሄ እንደዚህ ለመጠራት ያክል የሚያስደርስ ስራ ሰርቻለሁ ብዬ አላስብም፣ ግን በጣም ይጨንቃል። እንደዚህ በጣም ይበራ ነገር አለ ሰዎቹ ብቻ በጣም ይጨንቅ ነበር። እኔም ተንተባትቤ ወጣሁኝ። እዛ ናሁ ቲቪ ላይ ሲቀርብ ክራሽ አለኝ ብለህ ነበርና ፋሚሊዎች ምን አይነት አስተያየት ነበር በዛ ሰዓት የሰጡ? እስቲ በጣም ከባድ እንትን ነበር፣ ግን ብዙም እንትን አላልኩትም። ያው የሆነ ነገር ስለሆነ ውሸት ነው ምናምን ብዬ እንትን ብያለሁ። ለቪዲዮ ነው ምናምን ብያለሁ። ያው በእንትን ስለሚያውቁኝ ቪዲዮ ምናምን ስለሆነ በቃ ቪዲዮ ነው ብዬ ካድኩ። የመጀመሪያ ቪዲዮ የወጣው እና ለአክስቴ 10 ብር ትስጠኝ የሚለው ቪዲዮ ነው እና በዛ ሰዓት ሲወጣ ምን አይነት ስሜት ነበር? እስቲ ለተመልካቾቻችን አጋራለን። እስቲ በጣም ደስ የሚል እንትን ነበር። በቃ ሰው ሁሉ ዲዩት እያደረገ አሁን ሳውንድ ላይ ራሱ ብትገቡ ጠቅላላ ዲዩት ነው በሱ ቪዲዮ እና በጣም ነበር ደስ የሚለው። እና መንገድ ላይ ምናምን ሲያዩኝ 10 ብር ስጪኝ ምናምን ሊሉኝ ነበረ። የዛ ሰዓት ላይ በኢፌክት ነው የምሰራው፣ ግን ይታወቃሉ መንገድ ላይ እና ማክስ ለማድረግ ተገድጃለሁ። ብቻ ደስ በሱ ቪዲዮ ነው ማክስ ማድረግ የጀመርኩት እና በጣም ደስ ይላል የመጀመሪያ ሲሆን። በዛ ሰዓት በጣም ታዋቂ ሆኜ ነበር፣ መንገድ ላይ ራሱ ያውቁኛል ብዙ ሰው ምናምን ብለህ ነበርና ጓደኞች እና የክላስ ጓደኞች ምን አይነት አስተያየት ነበር የሚሰጡ? እስቲ ንገረን። ያ ጓደኞቼ ብቻ ደስ ይላቸው። ክላስ የዛ ሰዓት ላይ አልጀመርኩም ነበር፣ አቁሜ ነበር። ከሱ በኋላ ነው የጀመርኩት። ግን ትምህርት ቤት ደግሞ በጣም ከባድ ነው። በጣም የሚያስጠላው የጀመርኩኝ ሰዓት በጣም ብዙ ነበር የሚመጣው ክላስ ውስጥ እንዲህ ብቅ እያሉ ነው ይሄዳሉ እና በጣም ያስጠላ ነበር የክላስ ትምህርት ቤት ምናምን መሄድ አልችልም። ኮሪደር ላይ ምናምን ይስቃሉ። ምን አጭር ነው ይሉኛል። ረጅም ነው መሰለኝ የሚመስለው ቪዲዮ ላይ። ኩራተኛ ብቻ በጣም ብዙ ነገር ይላሉ፣ ይሰማል ያው ሳልፍ ምናምን። ክላስ በጣም ይጨንቃል እስክትላመድ። ፈርስት ሲሆን ያስጠላል። ከተላመድኳቸው በኋላ ያው በጣም ደስ የሚል ክላስ ነበረኝ እና ያስጠላል። መታወቅ በጣም ያስጠላል። እሺ የክላስ ተማሪዎች እና የትምህርት ቤት ልጆች ያውቁኛል ብለዋል እና አስተማሪዎች ቲክቶከር እንደሆንክ ያውቃሉ? ምን ይሉ ነበር? እስቲ አስተማሪዎች እንኳን ያወቁት ትምህርት ቤት ላይ የሰራው ስራ ነበር፣ የሆነች ልጅ ምናምን። እሱን ቪዲዮ አይቼዋለሁ። እስቲ ካገኘሁት እዚህ ቪዲዮ ላይ አስገባላችኋለሁ። በጣም በጎ ፍቃድም ይሰራል። በጣም መልካም ልጅ ነው። እና የእሷን ቪዲዮ ከሰራው በኋላ አስተማሪዎች ላይ ምናምን ትምህርት ቤት ቡድን ላይ ተለቋልና ከዛ በኋላ ሁሉም አስተማሪ ያወቀኝ ምናምን። ፊት ለፊት አርቲስቶች መደዳ ምናምን ነበር የምንባለው እኛ እኔ ያለሁበት መደዳ። ኦኬ። እና ከዛ በኋላ በቃ ከአስተማሪዎች ጋርም ጥሩ እንትን ነበረኝ። ሁለተኛ ሴሚስተር አይ ቲንክ እና በጣም ደስ ይላል። አስተማሪዎች ካወቁኝ በኋላ እኔ ደስ አለኝ። የረዳሃት ልጅ ምን ደረጃ ላይ ደርሳለች? እስቲ ንገረን። አይ ቲንክ አሁን ላይ አሪፍ ላይ ናት። ቲክቶክም ጀምራለች ምናምን ማስታወቂያም ትሰራለች እና አሁን ላይ አሪፍ ነው ያለችው። በእኔ በሰራውላት ቪዲዮ ሌላ ኦሊያድ የሚባል ቲክቶከር አለ፣ ከሱ ጋር ተገናኝታለች ምናምን። ብቻ በጣም አሁን ላይ እንደ ድሮ ሳትሆን አሪፍ ነገር ላይ ነው ያለችው።
ብዙ ቲክቶከር ብር አለውና ሁሌ የሚዝናኑና ብር የሚበትኑ ነው የሚመስለን። ያ እውነት ነው ወይስ ውሸት ነው መሆኑን እስቲ አንተ በራሴ ኤክስፒሪየንስ ካገኘው ለተመልካቾቻችን አጋራልን እስቲ። ይሄንን እውነት ነው እሱ የምታገኘውን ብር በሙሉ መዝናናት ምናምን ላይ የምታውለው ከሆነ አለ ብር ይመጣል። በየሆነ ሰዓት ምንድነው የሚባለው ትሬንድ ስትሆን ብር ይመጣል። ግን ያው እንዳያያዝ ነው። እኔ በጣም አጥፍቻ ቃለሁ ተዝናንቻ ቃለሁ ቤተሰብ ላይ ያለው ማለት ነው። አሁን ላይ ብቻህን ስትኖር ለምታስበው ነገር በሙሉ እንትን ነው ውስን ነው። ይሄ የመዝናናት ፍላጎቴ ምናምን ውስን ነው። ያው ብር ይጠፋል። ይሄ ቲክቶከር ስትሆን ይመጣል ብር እንዳያያዝህ ነው። እሺ እና በዛ አቋምህ ብቀጥል ኖሮ እንዳሁኑ ቤት ተከራይተ ወጥ እንትን ትላለህ። ባይ ዘ ዌይ ግን ባይገርማችሁ የሱ ቤት ውስጥ ነው ያለነው እና ቤቱ በጣም ነው የሚያምረው። እንደዚህ አይነት ኑሮ ለመኖር ያበቃኛል ብለህ ታስባለህ? እንደዛ ብር እየተዝናና እየበተንክ? ውይ አይሆንም። በጣም ነው መዝናናኝ ነበር። በትንሹ አይደለም መዝናናው። ይሄ ድሮ ላይ በጣም መዝናናኝ ነበር። ምን መሰለህ በጣም ድሮ ይሄ ቲክቶክ ምናምን ከመጀመሪያ በፊት በጣም መሄድ የምፈልግባቸው ቦታዎች አሉ። ስካይላይት ምናምን በጣም መግባት እፈልጋለሁ በዛ በኩል ሳልፍ ምናምንና በጣም ብዙ ጊዜ ሄጃለሁ ምናምን አድሬ ብቻ በጣም ብዙ ነገር አድርጌ አውቃለሁ መመኛቸው ቦታዎች ላይ እና እነዛ ቦታዎች ላይ በመሄድ ደስተኛ ነኝ። በዛ ሁኔታ ብቆይ ግን ምንም አይደለም እዚህ ቲክቶክ ላይ ራሱ መቆየቴን እርግጠኛ አይደለሁም። እሺ አብዛኛው ስኬታማ ሰዎች ወይ የሆነ ሰው አፕሪሺየት ያደርጋቸዋል ወይ አብዛኞቹ ሰው ይገፋቸዋል። እና ለአንተ እዚህ ስኬታማ ቲክቶከር እንደሆነ ያደረገኝ ሰው የምትለው ካለ እስቲ ንገረን። እግዚአብሔር ነው ፎሎወሮች እግዚአብሔር ነው ብዬ ነው የማስበው። ተስፋ እንዳልቆርጥ ያደረገኝ እግዚአብሔር ነው። ቲክቶክ ላይ ይሄ ምንድነው ተስፋ እንዳልቆርጥ ስለሆንኩኝ ነው እዚህ የደረስኩት እና አያቴን በጣም አመስገን እፈልጋለሁ። ሌላ ማንም ሰው አልነበረም። አብዛኛው ይሄ የሚሳካ አይመስለንም መሰለኝ ስንጀምር ነው። አራርፈር ትምህርትን ተማርና ነበር ባሌ ነበረው እና አሁን ላይ እነሱ እንደዛ የሚሉኝ ሰዎች ባይ ዘ ዌይ ተከታዮቼ ናቸው ቲክቶክ ላይ በኔ ነው የሚሰቁት እና በጣም ነው ደስ የሚለኝ። ይሄን ቪዲዮን አይቼው ምናምን ይሉኛል አሁን ድረስ እየደወሉ ነው። የእነሱ ምክር ሰምቼ ምናምን ቢሆን ትምህርቴን መማሪያ አሪፍ ነው ግን ደግሞ የምፈልገው ደረጃ አልደርስም ነበር። ከድሮ ነው እኔ እንትን መሆን የምፈልገው ተዋናይ እና የምፈልግበት ደረጃ ለመድረስ ራሴን መከተል ይጠቅሞኛል። ቲክቶክ ባትሆን ኖሮ ተዋናይ ሆናለሁ ብላል እና ተዋናይ ላይ ፊልም የመስራት ምናምን እድል አላጋጠመም? እስቲ ንገረን። በቲክቶክ ከጀመርኩ በኋላ አጋጥሞኛል እንጂ ቲክቶክ ከመሆኔ በፊት በጣም ብዙ ሄጄ ኦዲሽኖች ወስጃለሁ ምናምን ግን ይሄ በጣም ብዙ ሰው ስለሚኖር እንትን አለንም እኔ ይሄ ይደበላለቅብኛል ምናምን ተለማምጄ ሄድኩትና ቲክቶከር ኮንክ በኋላ ግን የሆነ ፊልም ላይ ኮረስ ሆኜ ሰርቻለሁ። ፍላሽባክ ሆኜ የካራክተሩ የድሮ ሰው ሆኜ ማለት ነው። ቲክቶከር ልሁን ብለህ የተነሳ ሰዓት ላይ አሁን አብዛኛው የኢትዮጵያ ማህበረሰብ እንደምናውቀው ሁሉም አንተ አርፈህ ትምህርትን አትማር ምናምን እያሉ ቅስም የሚሰባብር ነገር ይናገራሉ እና የሰፈር ሰው እና ጓደኞችም እኔ ታስቴን ነበር የሚሰጡ ያኔ ብዙ ፎሎወር ተከታይ ሳይኖር በፊት። እኔ ሰፈር ሰው እኔ እንጃ ምን እንደሚሉኝ አላውቅም ግን በጣም ይጨንቀኛል ስወጣ። አይ የምሰራው ቪዲዮ ይሄ እንትን ስለሆነ ራሴ ነው ጀስት ሊፕሲንግ ምናምን ቢሆን አትሳቀቅም። ይሄ እንደዚህ ተቀያይሬ ምናምን ስለምሰራ ይጨንቀኝ ነበር የሆነ ሳለ። ከዛ በኋላ ምንም ለመድኩትኝ ኦልሞስት እንትን እያልኩኝ ስመጣ እኔ የራሴን እንትን ብቻ ነው መከተል የጀመርኩትኝ እና የሆነ ሳለ ኮርስ ወስጄ ነበርና እሱ ደግሞ ሞር ጠቀመኝ ባሰ። እሺ ቲክቶክ አልጎሪዝሙ ከዩቲዩብ እና ቲክቶክ አልጎሪዝም የሚባል ነገር አለና ለማታውቁ በዛ አልጎሪዝም እንዴት ተረተ ነው በቲክቶክ ቀን በቀን ነው አልጎሪዝም ቪዲዮ መለቀቅ ያለበት? አንተ በየስንት ጊዜው ነበር የምለቀው? እኔ አይዲያ በመጣልኝ ቁጥር ነበር ለቀቅ የነበረው። ይሄ ምንድነው እንዳያያዝህ ነው መሰለኝ ቲክቶክ እንዳረዳድህ ነው። የሆነ ታይም አለኝ የፖስትበት 8 ሰዓት ነው ሁሉ ጊዜ ነው ፖስት ማድረገው። ሰዓቱን አልለቅም ግን ይሄ ዴይ ቱ ዴይ አልፖስትም እኔ እና ስለዚህ ዴይ ቱ ዴይ ባፖስትም አካውንት ሻዶ ባን ውስጥ አይገባም ማለት ነው። የሆነ ሰዓት ላይ ረጅም ጊዜ ፖስት ሳላደርግ ገብቼ ነበር። አይ ቲንክ ወዲያው ወጣ መሰለኝ። ድጋሚ ፖስት ሳደርግ ቫይራል ወጥቶ ነበር እሱ ቪዲዮ እና ይሄ ኦቨር በጣም አለመጥፋት ነው እንጂ ዴይ ቱ ዴይ ፖስት ማድረግ ግዴታ አይደለም። እሺ እና እንደዛ ካልክ ቪዲዮዎችን በየስንት ጊዜው ነበር መለቀው? እስቲ እኔ በ15 ቀን ራሱ ላለቅ እችላለሁ ነው አይዲያ ካልመጣልኝ። በጣም እየቆየው ነው የምለቀው ነው ሀሳብ ሲመጣልኝ ወዲያው ሰርቼ ፖስት ነው ማድረገው። ታይም አይፈጅም። ይሄ ብዙ ኤዲቲንግ የለውም የኔ ስራ። አሁን አንተ የምትሰራው ነገር በጣም ከባድ ነው። ብቻህን ስትሰራ ልብስ ቀይረህ ምናምን ለሌላ እየሆንክ ስለምትተውን በዛ ሰዓት ቪዲዮ ስትሰራ ምን ነበር የሚከብድ? እስቲ
ንገረን። ድምጽ አለ እና ሲቀጥል እንደዚህ አውርቼ ወደዚህ ዞሬ ነው ማወራውና እንዲያወርቼ ደግሜ እንዲያወራለሁ ምናምንና አንድ ቪዲዮ ኦልሞስት ግማሽ ቀን ምናምን ይፈጅብኛል አንድ ቪዲዮ ሰርቶ ለመጨረስ። እና ድምጽ ሲገባ ድጋሜ ነው የምቀዳው ድጋሜ ከዛ እንደዚህ ዞሬ እንደዚህ ስዞር ብቻ በጣም ብዙ ስህተት አለው። ያው ግን ግማሽ ቀን ይፈጅብኛል። ከዛ 8 ሰዓት ላይ ፖስት አደርጋለሁ። አንድ ቪዲዮ ለመስራት ጠዋት ነው ጀምረው ከዛ እስከ 6 ሰዓት ጨርሳለሁ። 8 ሰዓት ላይ ፖስት አደርጋለሁ። ደግሞ አብዛኛው ሰው የሚያስበው እንደዚህ የቲክቶክ ቪዲዮ በጣም በቀላሉና የ30 ደቂቃ ስለሆነ በአጭር ጊዜ የሚያልቅ ነው የሚመስለውና ይሄ እውነት አይደለም ማለት ነው። በጣም ነው የሚያደክመው። ይሄ ሲታይ ሲወጣ ታይም እኔም ድሮም እንትን የምለው ነው ሰርተው ሲለቁ ታይም ይፈጅ አይመስልም፣ ግን በጣም ረጅም ሰዓት የሚፈጀው ቪዲዮ ለመስራት። በዛ ሰዓት በጣም ተወዳጅ የሆነ ቪዲዮ ነበረውና አሁን ካየነው ቪዲዮ ቀጥሎ እሱን እስቲ ቪዲዮ አይተን እንመለስ። አክስቴ እስኪ 10 ብር ስጪ። እሺ ወይ በባህር ነው የመጣሁት። እከኬን አክኬ ቅማሌን ቋ አርጌ ገድዬ አሬን ደምጬ እግሬ ተቆራርጦ 3 ሀገር አቋርጬ ብሬን ጠፍ አርጌ ከፍዬ እራት የቆላኝ እንዴት አዳኔ ምድላል ተው በቃ አስደበረች። 10 ብር ቢኖር እዚህ ቁጭ ብዬ ላንተ ሙላ ነገር አስረዳ ነበር። አስደበረች። በጣም ከባድ ቪዲዮ ነው እንዴ። እሺ አሁን ደግሞ እስቲ ትንሽ ወደ ፐርሰናሊቲ ጥያቄ እንግባና ፌቨራይት ከለር ምንድነው እስቲ ንገረን። ሲልቨር ነው በጣም ነው የምወደው። ሁሉም አብዛኛው ወንዶች ድሪም ካር አላቸውና ያንተ ድሪም ካር ምንድነው እስቲ ንገረን። ሁሉም ጓደኞቼ ጄቶር ምናምን ሲያዩ እንደዚህ ይዙኛል። ጄቶር በጣም ነው የምወደው። እና አይ ሆፕ ገዛዋለሁ በቅርቡ። ደግሞ ሳትጠይቅ የሰሙት ነገር እጅ ላይ ተነቅሰ ነበርና እስቲ ንቅሳትን አሳያቸው። አይታይም እንጂ እስቲ ምን አይነት ታሪክ ነበር እስቲ በዛ ሰዓት እንዴት ልትነቀስ ቻልክ? ራሄል ጌቱን በጣም ነበር የምወዳት። ፎቶዎቿ አሉኝ በጣም ብዙ። ስልክ አልነበረኝም የዛ ሰዓት 6ኛ ክፍል እያለሁ ስልክ አልነበረኝና በሰው ስልክ ከፌስቡክ እያወረድኩኝ ፎቶ ቤት ሄጄ አሳጥበዋለሁ ፎቶዋን ከስልክ ላይ ማለት ነው። እና 7ኛ ክፍል እያለሁ ልነቀሳት ሄድኩኝ። ይሄን ንቅሳትና ነቃሹ በጣም ሰድቦኝ የእናቴን ስም ነቀሰኝ። ልነቀስ ሄድኩ። ራሄል ጌቱ ብዬ በስነ ስርዓት ጽፌናን አስመርጨው ማናት ግን አለኝና ዘፋኝ ናት ስለው ሞለጨኝ በጣም። እና እውነቱን ነው ይጻጽታል ብሎኝ ነበርና ይጻጽተኛል አሁንም አይደለም። ራሄል ጌቱ ቢሆን ማጨራሽ ለቃ ቆርጦ ነበር እንጂ ይሄ ራሱ በጣም ይጻጽተኛል አሁን ላይ መነቀስ። ቪዲዮ ምናምን ሰራ ነው ትዝ የሚለኝ እንጂ አይታይም። ኦልሞስት ፈዟል። ዘፋኝ ለመነቀስ ማሰብ በጣም ከባድ ነገር ነው። በጣም ነበር ወዳት የነበረው በየስስ ልጅነትም ስለሆነ ነው። እና እንደዚህ ንቅሳት መነቀስን ፋሚሊ ሳይ ምን አለ እስቲ? እሱ ይገርማል። ቲሸርት አሳትሜ ኮንሰርት ገብቻለሁ። ጠፍቼ አለኝ ቲሸርት የሷ ፎቶ ተሰርቶበት ከታች ዳግም ምናምን ስሜን አጽፌበታለሁ ቲሸርቱ ላይና ኮንሰርት ገብቻለሁ። እሷ አስቴር አወቀና እንትና ማነው ስሙ ወንዴ ማክ ኮንሰርት ነበራቸው። ድሮ ነው ጥሎብኝ ያወጣች ሰዓት እና ገብቻለሁ። ግን በር ላይ ነው እንኩትኝ ከሩቅም ቢሆን አይቻታለሁ እና በጣም ወዳት ነበር። አይ ፋሚሊ ስታው እንደዚህ ጠፍቼ ነበር እና ስትነቀስ ምን አይነት አስተያየት ነበሩ? ሃርድ ናቸው ወይስ ፋሚሊ ነው? በጣም እንትን ብሎኝ ነበር። በጣም ተቆጥቼ ነበር። ያ ግን እኔም የዋዛኔ ባይዘው ጥፋቴ በጣም የምሸፋፍነው አብሬ ከነሱ እኩል ነው የምጮኸው። ከነሱ እኩል ነው እንትን የምለው ጥፋት ምንም እንዳላጠፋ ሰው። ያ ግን ታለ ተረሳ። ኧረ ምንም How? ማልተቀጣም በቃ ስድብ ነው። አልተደበደብኩም። አይ እዛ ደረጃ አልደረስኩም። እሺ አሁን ላይ ቲክቶክ ላይ ብዙ ሰው ያውቃልና ቲክቶከር ኮንክ በኋላ እስቲ ምን ሐሳብ አለ ቲክቶክ ላይ እስቲ ንገረን። እኔ ቲክቶክ ላይ ባይዘው እኔ ማስታወቂያ ሰራለሁና የሚል አላማ እንትንም አልነበረኝም። ዝም ብዬ ነው የጀመርኩት። በቃ አሁን ሰራውበት ምናምን ቲክቶክ ላይ አሁን ላይ ኦልሞስት አካውንቴን ዲአክቲቭ አድርጌዋለሁ። አዲስ ኮንተንት እየጻፍኩኝ ነው። ኦልሞስት አልቋል እና በቅርቡ በአዲስ ኮንተንት እንገናኛለን። ትወዱታላችሁ ብዬ አስባለሁ። እና ደግሞ በዩቲዩብም እመጣለሁ። ቲክቶክ ላይ ብዙ የመቆየት ሐሳብ የለኝም። ኢትዮጵያም እንደዛው እና በአዲስ ኮንተንት እመጣለሁ። ሰፋ ማድረግ ነው የምፈልገው ቲክቶክን። ይሄ ዝም ብሎ በቪዲዮ ብቻ እንትን እንዲል አልፈልግም። ዩቲዩብ ላይ እመጣለሁ ብለሃልና ዩቲዩብ ላይ ከመጣ ደግሞ እኛም ዩቲዩብ ላይ ስላለን አብረን ዩቲዩብ መስራታችን አይቀርም። ከዚህ አሁን ቻናል ዝቅተኛ ቻናልም ቢሆን በተሻለ ቻናል አብረን እንደምንገናኝ በሚገባ በቅርቡ በዩቲዩብ እመጣለሁ። ኦልሞስት
ሙሉ ለሙሉ እንትን ብያለሁ ቪዲዮን የቲክቶክን ቪዲዮ ልቀረጽና ሙሉ ለሙሉ ወደ ዩቲዩብ እመጣለሁ እና ይሄንንም ሰብስክራይብ አድርጉት እስካሁን እያያችሁት ከሆነ አብረን እንሰራለን ከዚህ በኋላ አንጠፋፋም እስካሁን ከቆያችሁ ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ ላይክ ካላደረጋችሁ ደግሞ ላይክ አድርጉ ይሄ ምን በቲቪ የምታይ ከሆነ በቃ በኋላ ታደርጋላችሁ እሺ አሁን እስቲ ከዳግም ሶስተኛ ቪዲዮአችን እስቲ አሪፍ የሆነው ቪዲዮ እናያለን አብረን ነው አንጣዋ ከደዛ ታስጠል እስካሁን አያር እንዳይበቃ ጋይቶላ ከፋች ማና ባሽ ነው ዘጋሹ ከፋችሁ እናታችሁ ድንጋይትም ላይ እዚህ ቤት ልጆች ቆይ እናታችሁ ዝጋ ክፍታፍ የብፌውን ዕቃ እንዳልጨርስብህ ምን አባናት የሚያስከፍት ዝጊ ያማረብሽ መሰለሽ እንዴ ገጣጣ እናታችሁ ድንጋይት ላይ እዚህ ቤት ልጆች እንግዲህ ይሄን ቪዲዮ በጣም ከ1.8 ሚሊዮን በላይ ቪው የታየ ቪዲዮ ነውና ብዙ ሰው ጋር የተደረሰ በዛ ሰዓት በጣም አስቂኝና ትሬንድ የሆነ ቪዲዮ ነበር እና እንዴት ሰራውስ እንዴት አሰብከው ይሄ አብዛኛው ኢትዮጵያ እናት በቃ ስቶሪ አድርገን እንትን ነው ቤት ምን ያጋጥ ከአያቴ ጋር ነበር የምኖረውና ቲቪ ሲቀየር ነው በጣም የሚናደዱት ድሮ ላይ ቃና በነበረበት ሰዓት ዛራና ሻንዳና በጣም ይወዷቸዋልና ማስታወቂያ ሲሆን እኔ ነኝ የቀየርኩት የሚመስላቸውና በጣም መሰደብ ነበር እና ሮማን ይሄንን እንትን ስትለቀው ቃ ዝም ብዬ አጋጣጥም ምናምን ሰራሁት እና ብዙ ጊዜ ቤት እህት ምናምን ያለኝ ነው የሚመስላቸው ብዙ ሰዎች እና እህት የለኝም ያው ግን እህት ከትቼ ነው እንደ ካራክተር እየሰራው ያለሁት ይሄ ምንድነው የዛ ሰዓት እንዴት ነበር የሰራሁት የበዓል ሰሞን መሰለኝ እንትን የሰራሁት ጠላ ምናምን ከዛ እንደዛ ነው የመጣልኝ ከዛ አጋጣጥሜ እየተሳደበኝ ስለሆነ ጠላ ምናምን የሚለውን ተጠቀምኩት ሰዎች ወደውት ነበር ደስ ይል ነበር የዛ ታይም ቫይራል ስለሆነ ደስ ብሎኛል ሰርተ ሲወጣ በጣም ደስ ይላል እና ይሄን ቪዲዮ ስሰራ እንግዲህ የቲክቶክ ቪዲዮ ስሰራ በጣም ይከብዳል ብለ ነበር እና የዚህን ቪዲዮ ስሰራ እንዴት ነበር በዛ ሰዓት እስቲ ንገረኝ ያው እንደዛው ነው ጧት ጀመርኩት የዛ ሰዓት በ6 ሰዓት ከምናምን ጨረስኩኝ አይ ቲንክ ቆይቷል መሰለኝ አረ እንትኑ መብራት ጠፍቶ ምናምን ይሄኛው አድሮ በሁለተኛው ቀን የፖስተትኩት ቪዲዮ ነው እና በጣም እንትን ይላል ደስ ይላል ማወራውናን ይጣፋባል ያው ግን ስለምደጋግመው ምናምን ታይም ይወስዳል ብቻ ቪዲዮ መስራት እና አንድ ዩቲዩብ ላይ አሳያችኋለሁ እስኪ ሞራል ካለ ቲዩቶሪያል አሁን አንተ ሮል ሞዴል ምናምን የቲክቶከር ሮል ሞዴል ይኖራልና ያንተ ሮል ሞዴል ማለት ነው በርታሚውስ ነው በቃ ሌላ ማን ነው ሊሆን አይችልም በርታሚውስ ነው አለዋል ከበርታሚውስና ከለዋል እስቲ ምረጥ ብትባል ማንን ትመርጣለህ የኔ ማን ነው በርታ ከባድ ነው አረ ሁለት ነው እሺ የሆነ ቪዲዮ አይቻለሁ አንተ ቻናል ላይ እና በሃይማኖቱ ጉዳይ ስትነቀፍ ምናምን አይቻለሁ እስቲ ምን አይሰማኝ ነበር በዛ ሰዓት ምንም አልመሰለኝም መጀመሪያ ሲጀምር ስለ ሃይማኖት አይደለም እንትን ያልኩት ሲከተሉት የነበሩት ደግሞ እኔን ነው እንጂ እምነቴን ይሄ እንትን ተከታይ ነው ብለው አይደለም እና እሱን ለማሳወቅ ነበር ጀስት ቪዲዮ የሰራሁት የመስከረም አንድ መሰለኝ አይ ቲንክ በመዝሙር ሰርቼ ነው አንፎሎ እናርገና ምናምን ብለው ጀመሩ ግን አልተሳካም ከ113 ኦልሞስት 120 ሺህ ምናምን ገባሁ ከዛ በኋላ እኔ ማስረዳዋቸው ምናምን ተስማምተን ያው እየኖርን ነው የሰው ልጅ በሃይማኖቱ ባይነቀፍ ጥሩ ነው ያው እኔና እሱ ሃይማኖታችን ቢለያይም ተስማምተንና ተዋደን በጓደኝነት አብረን ጓደኞቼ አብዛኞቹ ኦርቶዶክስ ናቸው አሁን እሺ ቲክቶከር ሀብታም ነው ወይስ አይደለም እስቲ እንዳያያዝ ነው አሁን ሰርተ ወደ እንትን የምትለው ከሆነ እንደማንኛውም እንትን ትኖራለህ የምትይዘው ከሆነ ግን ሀብታም ነው ትሰራለህ በቃ ይሄ እይታ እስካለ ድረስ ሰው ደግሞ እይታ ነው የሚፈልገው ፕሮሞሽንም ሰራለህ ላይቭ ከገባህም ጊፍት ታገኛለህ ቲክቶከር ባትሆን ኖሮ እስቲ ህልም ምን ነበር እኔ ተዋናይ መሆን በጣም ነው የምወደው ተዋናይ መሆን በጣም ነው የምፈልገው አሁንም ፈልጋለሁ ግን የዩቲዩብ ፊልም መስራት አልፈልግም ምንድነው አሁን ከዚህ በኋላ በፊልም እንጠብቅ ወይስ ገና ልትሰራ እያሰብክ ነው እስቲ ለተመልካቾች ወይም ለፋኖች እስቲ አጋራልኝ አሁን ላይ መስራት ፈልጋለሁ ግን መስራት የምፈልገው እኔ ችግሬ በጣም ነው የምመርጠው እስካሁን ድረስ ይመጡልኛል እኮ ግን የሚመጡልኝ ነገሮች ኮረስ ናቸው አሁን እንደ ከጀርባ ሆኖ ምናምን እኔ ደግሞ አልፈልግም ሲቀጥል የዩቲዩብ ቪዲዮ የዩቲዩብ ፊልም መስራት አልፈልግም እኔ የምፈልገው የሲኒማ ፊልም መስራት ነው እና ሲቀጥል መስራት የምፈልገው ደግሞ ከሰው መሆንና ከቅድስት ፊልም ጋር ብቻ ነው ከነሱ ጋር ካልሆነ መስራት አልፈልግም እና እነሱ ሜቢ ኦዲሽን ባወጡበት ቦታ በሙሉ አለው አንድ ቀን ተሳክቶልኝ እንደምሰራ አይ ሆፕ በፊልም እንገናኛለን በቃ የሱ ፋኖች በፊልም ጠብቁት እስቲ አሁንም
አንድ የመጨረሻችንን ቪዲዮ ባንልም የሱ ቪዲዮዎች በጣም አዝናኝና አስቂኝ ናቸው። እስቲ አንድ ቪዲዮ አይተን እንመለስ። ሁሉም እናቶች ቲቪ ሲያዩ ቤት የሚያጋጥም እስኪ የተኛ ልጅ አለብህ እንዴ? እስኪ ድምጽ አድርግበት። መከራ ቆይ እስኪ እንዴ! ወይኔ! ኧረ ማዬ ዝም በይና እንየው እስኪ አንዴ። ምን ማለት ነው? በገዛ ቤት አታውሪ ልትለኝ ነው እንዴ? ምንድነው ይሄ? እስኪ ቆይ ይሄኛው የዛችኛው አባል አይደል እንዴ? እዚችኛው ጋር ደግሞ ምን ሊሆን ነው የመጣው? ልክስክ ሲያስጠላ ምናቅ ነው እኮ የሚመስላቸው። እማዬ እኔ ምን አውቃለሁ? አሁን እኮ ነው ገና ፊልሙ የጀመረው። ይሄ በሂደት እናየዋለን ምን ልትሰራ እንደሄደች። ጫማስ እንዴት እንደሰለቸኝ። ወይኔ ወደ ቤቱ ሄደ ያኛው። በቃ አወኩት ፊልሙን። ይመጣል ይይዛቸዋል፣ እሱን ይገለዋል። አለቀ። ቶሎ በል 2 ሰዓት ነው ዜና ላይ አድርግልኝ። ያውቁታል መጨረሻው ገና መጣኝ። ቶሎ በል ዜና ላይ አድርገው አንተ። ኧረ እማዬ በማርያም ጨርሰው። እሺ እንዳልሽው ባይሆንስ ምን ችግር አለበት? እስከ መጨረሻው ብናየው። ኧረ በስመ አብ እንዴ ማፍጠጥ ናምታኝረና ደብድብ ተመልሳለህ እኮ ነኝ ገዛ። በቃ ደብድበኝ። ሄሎ ሊደበድበኝ። ኧረ መጣና እና ምታረገው ነገር ደብድበኝ እንዴ! አሁን ማዬ ወይኔ ጉዴ። አብዛኛው የምትሰራቸው ቪዲዮዎች በጣም በቃ የእውነት የኛ ህይወት ውስጥ ያለ ኑሮ ነው የሚመስለውና እንዴት እያሰብካቸው ነው? በጣም የሚገራርሙ በቃ እኛ ቤት ያለ ያህል ስሜት ነው የሚሰማኝ እኔ። ዝም ብለው አሁን ቤት ውስጥ እንግዳ ሞኜ ሲሄድ የሚያወሩትን ነገር ወስጄ ቪዲዮ ነው ማድረገው። ጎረቤት የምሰማ ምናምን ጠቅላላ ብቻ ወስጄ ወደ ቪዲዮ ቀይሯለሁ ቤት ውስጥ እና ለዛ ይሆናል ብዙ ቤት እንትን ስለምሉና አብዛኛው ቤት ደግሞ ባህሪ አንድ አይነት ነው የእናቶችም የምንም ባህሪ እና ለዛ ነው ሁሉም ሰው እንደዛ እንትን የሚለው። ይሄን ነገር ፎከስ አድርጋችሁበት ታውቃላችሁ? ለእናንተም ለምትመለከቱም ይሄን የምታውቁ ከሆነ ኮሜንት ላይ ጻፉልን። አንተም እስቲ የምጠይቅን ጥያቄ አብዛኛው ኢትዮጵያ እናቶች አንድ አይነት ከውሃ አንድ ትምህርት ቤት ገብቶ የተማሩ ነው የሚመስልን። ይሄ እውነት ነው ወይስ ውሸት ነው? እውነት ነው። በቃ አንድ አይነት ነው። ወሬያቸው አንድ አይነት ነው። ስድባቸው አንድ አይነት ነው። ኤቭሪቲንግ ነገራቸው አንድ አይነት ነው። ሁሉን እኔ እንጃ አላውቅም። ሁሉም ሰው ቤት ያለችው እናት ሁሉም ጋር እንትን ናት፣ ዘሴም ናት። ቲክቶክ አሁን በዚህ ሰዓት ለሚጀምሩ ሰዎች እና ለመጀመር ያሰቡ ሰዎች ምን ትመክራለህ? እስቲ ከ3 አመት ነው ከ4 አመት ኤክስፒሪየንስ አለህና እስቲ ምን ትመክራለህ? እስቲ ለተመልካቾቻችን ማንንም አትስሙ። የምትፈልጉትን ነገር ብቻ አድርጉ። በቃ የመጣላችሁ ነገር ሰርታችሁ ፖስት አድርጉት እና ማን ኮሜንት ጭራሽ አትዩ። ፈርስት ላይ እየተለመዳችሁ ስትመጡ የሚሰጣችሁ ኮሜንትም አሪፍ ነው የሚሆነው። ስትጀምሩ ሰው ፊት ስትወጡም የሚመጣባችሁን ነገር መቻል አለባችሁ እስከወጣችሁ ድረስ። አትስሙ የማንንም ሰው ኮሜንት ጭራሽ። እኔ አላነበውም ሁላ ጥሩ ነገር ሲመጣልኝ ኖቲፊኬሽን ላይ መልሳለሁ። ባዮም ላይክ አድርጌላቸው ነው ማልፈው እና እነሱን ለማናደድ ቀጣይ ምን ልስራ ነው የምለው። የሚወድ ሰው ባይዘው አያበረታታኝም። እኔ የሚወደኝ ሰው አያበረታታኝም። ወይኔ ጎበዝ ምናምን ሲሉኝ በቃ ደስ ይለኛል፣ እዛው ነው የምቀረው። ምንድነው ይሄ ምናምን ሲሉኝ ግን ቀጥላለሁ። ቀጣይ ደግሞ ምንድነው ሰርቼ ማናድደው። በጣም ከድሮ ማቃቸው ኮሜንት የሚሰጡኝ ሰዎች አሉ በጣም እንትን የሚሉ። አሁን ላይ ግን እኔ ራሴ ደስ እንዲላቸው ፎሎ ባክ መልሼላቸው ምናምን ቪዲዮን የሚያዩ ሰዎች አሉ። ያው ራሳቸውን ያውቃሉ። እና አሁንም ሰው የሚነግራችሁ ነገር አትስሙ። የመሰላችሁትን ነገር ከማድረግ ወደ ኋላ አትበሉ። በህይወቴ በጣም አስተምሮኛል ይሄ ነገር። ለተመልካቾቼና ለፋኖቼ መነገር አለበት የምትለው በህይወት ኤክስፒሪየንስ ያገኘው እስቲ ሞቲቬሽን የሚያደርግን ነገር እስቲ ለተመልካቾችም ለኔም የሚጠቅመኝ ከሆነ እስቲ ንገረኝ። መባላችሁን ሳይሆን መሆናችሁን ፍሩ። እኔ መባሌን ሳይሆን መሆኔን ነው የምፈራው እና በህይወቴ የምጠቀመው ነው። ባዮ ላይም አለ የስልኬ ስክሪን ሴቨር ላይም እንደዛ ነው የሚለውና እሱ ለሁሉም ሰው ይጠቅማል። እንትን ስለተባላችሁ እንትን አይደላችሁም። የሆነ ነገር ስለተባላችሁ ራሳችሁ አለመሆናችሁን ካወቃችሁት ምንም እንትን የለውምና መባለን ሳይሆን መሆንን ፍራ የሚለው በጣም ወዶ አባባል ነው። በህይወቴ ያንን ቪዲዮ ቲክቶክ ከጀመርኩ ጀምሮ ባለቀኩት የምትለው ቪዲዮ አለ? አሁን ላይ ጭራሽ ባልሰራው ቲክቶክ ነው የሚለው። ጭራሽ ሙሉ ለሙሉ ምን ነው ባልታወቅኩ ነው የሚለው። ጭራሽ ምንም ቪዲዮ ባልሰራ ደስ ይለኛል። ለምን ይሄ በጣም ይጨንቃል። መንገድ ላይ ምናምን ሲል በጣም የሚጨንቀኝ አሁን እኔ ደስ አይለኝም። ኮንፈርት ይነሳል። ቪዲዮውን እስካሁን እያያችሁ ከሆነ ወዳጅቷን ማለት ነው። ቪዲዮውን ከወደዳችሁ ላይክ ማድረጉ እንዳይረሱ። ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ። አዳጊ ሰብስክራይብ አድርጉት።
እንደዚህ እያልን እቺን የመሰለች ቆይታ እያሳለፍን እንገኛለን። ከዚህ በኋላ ህልምህ ምንድን ነው? እስቲ ከቲክቶክ ውጪ ወይም ሌላ ህልም አለ? እስቲ ምን አለ እስቲ ህልምህ? እሺ ውሃ ጠጡ። ከዚህ በፊት ውሃ እየጠጣን እንገኛለን። እኔ ኢትዮጵያ ውስጥ መኖር አልፈልግም። ካናዳ ሄጄ ነው መኖር የምፈልገው እና የራሴ ፕሮዳክሽን እንዲኖረኝ እፈልጋለሁ። ከዛ በቃ ሁለቱ የኔ ህልሞች ናቸው። እግዚአብሔር ደግሞ እንደሚያሳካልኝ እርግጠኛ ነኝ። ምክንያቱም የሆነ ሰዓት ጸሎታችንን የሆነ ሰዓት ላይ እንኖረዋለን። አሁን ላይ እኔ የምኖረው ህይወት የሆነ ሰዓት ላይ ጸሎቴ ነበር። 100,000 ፎሎወር ምናምን የሆነ ሰዓት በጣም እፈልገዋለሁ። ከዛ አገኘሁት። ማስታወቂያ መስራት እፈልጋለሁ፣ አገኘሁት። ብቻዬን መኖር እፈልጋለሁ፣ አገኘሁት። ወደ ውጪ አሁን ደግሞ ማሰባቸው ነገሮች ማይሳኩበት ምንም ምክንያት የለም። ስለዚህ የኔ ህልሞች እነሱ ናቸው። እግዚአብሔር ያሳካልኛል። እሺ አሁን እንደዚህ ካልክ ቲክቶክ ላይ የመቆየት ሀሳብም የለህም? እና ብዙ ቲክቶክ ላይ መቆየት አልፈልግም። ቲክቶክን መስራት አቁማል? ፕሮሞሽን ምናምን አሁን ብዙ እየመጣለ አይደለም መሰለኝ። ፕሮሞሽን ብቻ ነበር የሆነ ሰዓት ላይ ሰራ የነበረው። ከዛ ኦልሞስት አስጠላኝ በቃ። እሺ አሁን ተከራይተህ ነው የምንኖረው። ምን ነው ከቲክቶክ ውጭ የምትሰራው ቢዝነስ ምናምን አለ? እስቲ ንገረን። በቲክቶክ ብቻ መኖር ይቻላል ወይስ አይቻልም? ሌላ ፈንዶች መንገዶች መጠቀም አለብን? ምን አለ እስቲ? ከሼን እና ከአሊኤክስፕረስ ላይ እቃ አስመጣ ነበር። ኦልሞስት አሁን ላይ ቆሟል፣ ግን አስመጣ ነበር፣ እሸጣለሁ። ፖስት እስካደረግም አይቆዩም እቃዎቹ፣ ወዲያው ነው የሚያልቁት። እና ያው ይሄ ቲክቶክ ላይ ይሄ ኢንጀስት የሆነ እንትን ስታገኝ ሰው ያምናሃል። ፕሮሞሽን ብዙ ጊዜ የሚሰራው ለዛ ነው። እና እሱን እሰራ ነበረ። ስለሚያምኑኝ ይወስዱታል እቃውን። ኦርደር የተደረኩትን ማመጣ ነበረ። አሁን ላይ ቆሟል። ሌላ ስራ ደግሞ በቅርቡ ጀምራለሁ ከእግዚአብሔር ጋር። ይሄን የመሰላ ከዳጊ ጋር አሪፍ ቆይታ አሳልፈናል። በጣም የዋስ ሆኖ በጣም የሚመቸኝ ቲክቶከር ነው። እንዲህ ያለን እዚህ ሰዓት ላይ ደርሰናልና ማመስገን የምፈልገው ሰው ካለ እስቲ? ማመስገን ጀምረው መጀመሪያ ላይ የምፈልገው እግዚአብሔርን ነው ማመስገን የምፈልገው። ለሁሉ ነገር ሪዝኑ እሱ ነው፣ ፈጣሪ ማመስገን እፈልጋለሁ። ከዛ በመቀጠል ደግሞ እዚህ ጋር ባይዘው ለመድረስ ኮርስ መውሰድ ነበረብኝ ግዴታ። እሱን ኮርስ እንደወስድ ያደረገኝ ደግሞ የሆነ ቦታ አለ አይኬር ይባላል። እሱ ማመስገን እፈልጋለሁ በጣም። ከሱ በመቀጠል አያቴን ማመስገን እፈልጋለሁ እና አብረውኝ ከጎን የነበሩትን ሰዎች ላይክ ስታረጉ ሪፖስት ስታረጉ የነበራችሁትን ሰዎች አመሰግናለሁ። ፎሎወሮቼን አመሰግናለሁ። ቴንኪዩ ሁላችሁም። እሺ ከዳግም ጋር ያለንን ቆይታ ከመቋጨታችን በፊት አንድ ቪዲዮ ይቀረናልና እሱን ቪዲዮ አይተን እንመለስ። ግን እሱን ከማድረጋችን በፊት ላይክ እና ሰብስክራይብ ብታደርጉ በጣም ደስ ይለናል። ሰብስክራይብ አድርጉት ሁላችሁም የኔ ቤተሰቦች። እናቴ ከድሮ እውነት ከረጅም ጊዜ በኋላ ስላገኘሁሽ ደስ ብሎኛል። እውነት እኔም ደስ ብሎኛል። እኔ የምልሽ ፊትሽን ምን ሆነሽ ነው? አይ ባለቤቴ ድንገት እጁን ሲሰነዝር አላገኘኝ መሰለሽ? ለማን ሲሰነዝር? አንቺ ደግሞ ለፊቴ ነዋ። ማለት ይደብድብሻል? ኧረ እሱ ስለት ነገር ነው የሚመቸው። ብታይ አንድ ጊዜ ፕራንክ ላይ ያደረገኝ በውሃ ፋንታ በረኪና አጠጥተኝ ማለት ነው። ይኸውልሽ እያስመለስኩ ነው የሳኩት። ከዛ ደግሞ ይሄ ፊልም ላይ ምናምን ውሃ የሚረጫጩት አሉ አይደለ? እሱ ደግሞ በቃ ይኸውልሽ አሲድ ሊረጭብኝ ማለት ነው። ሲያባረኝ ፖሊስ ጣቢያ ሄጄ ነው የተጠለልኩት። አንዴ ደግሞ ትዝ ይለኛል የቁማር ብር የለኝም ብዬ ማለት ነው አንጀቴን አውጥቶ ገመድ ሲሰልበት ሰብስቤ እየሮጥኩኝ ወደ ሆስፒታል። ኧረ እንደውም በአንጀቴ አንቆላ ሊገለኝ ነበረ። እቤት ሲቀመጥ በቃ እኔን በጩቤ ወጋ በማድረግ ምናምን ነው የሚደበረው። አንድ ጊዜ ደግሞ በመኪና ገጭቶ 6 ወር ኮማ ውስጥ አልከተተኝም። ስነቃ ከኮማ ማለት ነው እንዴት እንደሳኩ ልነግርሽ አልችልም። ቀልዶች እኮ አይጠግቡም። አሁን ራሱ እየፈለገኝ ነው። ይኸው እንደውም ቴክስት ላከ። ቤተሰቦችሽን ነው የምጨርሳቸው፣ ቶሎ ነኝ። የኔ ፍቅር ማለት ሊገልሽ ነው የሚፈልግሽ? አዎ በሳቅ በያው ቶሎ ሊድ። እንደባለፈው ደግሞ ፍሪጅ ውስጥ ያሳድረኝ። እኔ ባሌ ስልክ አላነሳም እያፈፋለሁ። እሱማ ሬድ ፍላግ ነው፣ ፍቺው። እማዬ ባል አይደውልም ስትላት ሬድ ፍላግ ነው፣ ፍቺዋል። ሬድ ፍላግ ያለው ነው ያኛው ነው ማለት ነው። የኢትዮጵያ ዳርኮች ግን በጣም አዝናኝና በጣም በቃ ብዙ ሴቶች ደግሞ እንደዚህ የሚያረጋቸውን ሰው ነው አይ ቲንክ የሚፈልጉት መሰለኝ። ይሄ የሚጫቁናቸውን ምናምን የሚወዱት። አሁን እሺ ይሄን የመሰለ ቪዲዮ እየሰራ በጣም በቃ ተወዳጅ ከሆነ ቲክቶከር ጋር ይሄን የመሰለ ቆይታ አሳልፈናል እና ቪዲዮአችንን ልንቋጭ ነው። ላይክ ሼር ሰብስክራይብ አድርጉት። የሱ ፋሚሊዎች እኔ ሰብስክራይብ ቢኖረኝም ሰብስክራይብ አድርጉት ብል ሼም ነው። እየጀመርን ስለሆነ ቪዲዮውን እስካሁን ቆያችሁ ተወዳችሁታል ማለት ነው። ላይክ እና ሰብስክራይብ ማድረጉን እንዳይረሱ። በሌላ ቪዲዮ እስክንገናኝ ድረስ ባይ ባይ።